የፈረንሳይ ሊግ ሻምፒዮኑ ታውቋል። ማን እንደሆነ የውድድር ዓመቱ ከመጀመሩ አስቀድሞ የሚታወቅ ይመስላል። በፈረንሳይ ሊግ ፒኤስጂ 6 ጨዋታዎች እየቀሩት ለተከታታይ 4 ዓመት የሊጉን ዋንጫ ማንሳት ችሏል። በሜዳው ፓርክ ደ ፕሪንስ ኦንዥን 1-0 አሸንፎ ነው ትላንትና ዋንጫውን ማንሳት የቻለው። ወጣቱ ደዝሪ ዱዌ በትውልድ ከተማው ኦንዤ ክለብ ላይ ግብ አስቆጥሮ ነው በ55ኛው ደቂቃ ክለቡን ሻምፒዮን ማድረግ የቻለው። የፓሪሱ ክለብ እስካሁን አልተሸነፈም። 28 ጨዋታዎችን አድርጎ 5 ጊዜ ብቻ ነው አቻ የተለያየው። 23 አሸንፎ 74 ነጥቦችን መሰብሰብ ችሏል። ተከታዩ ሞናኮ ደግሞ ከ20 በላይ የነጥብ ልዩነቶች ርቀቶች አሉት። ፒኤስጂ በቀሪ 6 ጨዋታዎች ሳይሸነፍ ከጨረሰ አዲስ ታሪክ ማስመዝገብ ይችላል። በፈረንሳይ ሊጋ ታሪክ እስካሁን በውድድር ዓመቱ አንድም ሳይሸነፍ የጨረሰ ቡድን የለም። ይህንን ለማድረግ ደግሞ የሉዊስ ኤንሪኬ ቡድን እጅግ ሰፊ እድል እንዳለው ተነግሮለታል። እስካሁን በነበረው ጉዞ ምክንያት ሊጉ ገና ሳይጀመር የዋንጫው ባለቤት የሚታወቅበት ሊግ ነው። ፒኤስጂ ከ13 ዓመታት ውስጥ 11ዱን ማሸነፍ ችሏል። በተለይ በ2011 የቃጣር ባለሀብቶች ከገዙት በኋላ የትኛውም የፈረንሳይ ክለብ ከፒኤስጂ ጋር ሊፎካከር እንዳልቻለ እየተመለከትን እንገኛለን። በመሀል ጣልቃ የገቡት ክለቦች ሊደነቁ ይገባቸዋል። ከሚወጣባቸው ገንዘብ እንደዚሁም ካላቸው ስብስብ አንጻር ፒኤስጂ በእነዚህ ዓመታት እንኳን ዋንጫ ማጣቱ በጣም አስገራሚ ነው። እንደዚህም ሆኖ አጠቃላይ ያነሳቸው የሊግ ዋንጫዎች ቁጥር 13 ብቻ ናቸው። በ13 ዓመታት 13 ዋንጫ ያነሳ ነው እና የቅርብ ጊዜያት ስኬት ናቸው። በገንዘብ አቅም የመጣ ስኬት ነው የፒኤስጂ ስኬት። የክለቡ ችግር በአውሮፓ መድረክ መፎካከር አለመቻል ነው። ነገር ግን የሀገሩን ዋንጫ በተደጋጋሚ ጊዜ የሚያነሳ ቡድን ነው። ሉዊስ ኤንሪኬ ክለቡን በአዲስ መልክ እየሰራ ያለ አሰልጣኝ ነው። እንደሚታወቀው አሁን በተከታታይ ለ2 ዓመት የሊጉን ዋንጫ ማንሳት ችለዋል። ቡድኑ ታላላቅ ኮከቦችን ከመሰብሰብ ወጥቶ አሁን በወጣቶች የሚሰራ ቡድን ሆኗል። እንደነ ሜሲ፣ ኔይማር፣ ምባፔ፣ ራሙስ ያሉ ተጫዋቾች ከክለቡ ለቀው በአዳዲስ ወጣቶች እየተገነባ ነው። አሁን ከስፖርቲንግ ዳይሬክተሩ ሉዊስ ካምፖስ ጋር ሆነው አዲስ ቡድን ገንብተዋል። እንደነ ጆ ኔቬስ፣ የትላንትና ግብ አስቆጣሪው ደዝሪ ዱዌ እነ ዊሊያም ፓቾ ከ23 ዓመት በታች የሆኑ ተጫዋቾች ናቸው። በ2024 ክረምት ላይ ነው የፈረሙት። በተለይ ደግሞ ደዝሪ ዱዌ እንዳልኳቸው የኦንዤ ተወላጅ ነው። ገና 19 ዓመቱ ነው። በመጀመሪያ ዓመት የፓርክ ደ ፕሪንስ ቆይታው 11 ግቦችን አስቆጥሮ 11 ለግብ የሚሆኑ ኳሶችን ማመቻቸት የቻለ እጅግ ተስፈኛ ተጫዋች ነው። ትናንትናም ሻምፒዮን እንዲሆኑ ያረጋገጠች ግብ ማስቆጠር ችሏል። ክቪቻ ክቫራትስኬሊያ ደግሞ በጥር የዝውውር መስኮት የፈረመ ተጫዋች እንደሆነ ይታወቃል። ሉዊስ ኤንሪኬም እስከ 2027 ይሄንን አስደናቂ ቡድን እየመሩ እንዲቆዩ ፊርማቸውን ያስቀመጡት በየካቲት ወር እንደሆነ እናስታውሳለን። ፒኤስጂ የናስር አልሐላፊ ህልም የሆነውን የአውሮፓ ቻምፒየንስ ሊግ የማምጣት ፍላጎት ብቻ ነው ከዚህ በኋላ የሚቀራቸው። በጥሎ ማለፉ ሊቨርፑልን አሸንፈዋል። የአውሮፓ ምርጡ ቡድን በነበረበት ሰዓት ነው ሊቨርፑልን አሸንፈው ወደ ሩብ ፍጻሜ መግባት የቻሉት። እንዳውም በፓርክ ደ ፕሪንስ ተሸንፈው በአስቸጋሪው አንፊልድ ላይ አቻ ሆነው 1-1 ከሆኑ በኋላ በመለያ ዓመት አሸንፈው ሩብ ፍጻሜ መግባታቸውን እናስታውሳለን። የሩብ ፍጻሜ ጨዋታ ከሌላኛው የእንግሊዝ ክለብ አስቶን ቪላ ጋር ረቡዕ ያደርጋሉ። የእንግሊዝ ክለቦችን በተደጋጋሚ ጊዜ አሸንፈዋል ፒኤስጂ ዘንድሮ። ሲቲን እንደምታስታውሱት በሊግ ጨዋታዎቹ ላይ ማሸነፉን እናስታውሳለን። በኮፕ ደ ፍራንስን ፍጻሜ ደርሷልና በርከት ያሉ ዋንጫዎችን የማንሳት እድል ያለው ቡድን ነው ፒኤስጂ። ለሶስትዮሽ ዋንጫ ይፋለማል። ከሁሉም በላይ ግን ቻምፒየንስ ሊግን ፒኤስጂዎች ከልክ በላይ ይፈልጉታል። ቪላን ካሸነፉ ግማሽ ፍጻሜ ላይ ከሪያል ማድሪድና አርሴናል አሸናፊዎች ጋር ይገናኛሉ። በፈረንሳይ ሊግ ይህንን ያክል ጨዋታ እየቀረ ዋንጫ አሸናፊ ሲለይ ይሄ ለሶስተኛ ጊዜ ነው። ከዚህ በፊት በ2016 ራሱ ፒኤስጂ በአሰልጣኝ ሎረን ብለው እየተመራ 8 ጨዋታዎች እየቀሩት የፈረንሳይ ሊግ ዋንጫን ማንሳቱን እናስታውሳለን። እንደዚሁም ሊዮን ደግሞ በ2007 ልክ እንደሆኑ ፒኤስጂ 6 ጨዋታዎች እየቀሩት ነው ዋንጫውን ማንሳት የቻለው። ስለዚህ ፒኤስጂ ለሁለተኛ ጊዜ ይህንን ዋንጫ 6 ጨዋታዎች እና ከዚያ በላይ እየቀሩት ማንሳት ችሏል። ከፒኤስጂ አዲስ መልክ ጀርባ ያሉት ሰው አሰልጣኝ ሉዊስ ኤንሪኬ ናቸው። በ2023 ሐምሌ ወር ላይ ነው ክለቡን የተረከቡት። የቡድኑን ቅርጽ እያስያዙ ይገኛሉ።
ፒኤስጂ ለአመታት በተወሰኑ ተጫዋቾች ብቻ ላይ የተመሰረተ ነበረ። ዋንጫ ማንሳታቸው አዲስ አይደለም፣ ግን ደግሞ በወጣቶች የጋራ ቡድን ስሜት አዝናኝ ጨዋታን አሳይቶ የሚያሸንፍ ቡድን መስራት የቻሉት እነዚህ አሰልጣኝ ናቸው። መጀመሪያ የፒኤስጂን ኃላፊነት አልፈልግም ብለው እንደነበር ይነገርላቸዋል። ኤንሪኬ ለባርሴሎና ለስፔን በአጥቂነት የተጫወተ በ2004 ጫማ የሰቀለ ሰው ነው። የቀድሞ የቡድን አጋሩ ፔፕ ጓርዲዮላን የጨዋታ ፍልስፍና የኮረጀ ሰው እንደሆነ ይነገርለታል። ፒኤስጂን ያልፈለገበት ምክንያት ክለቡ በታላላቅ ስሞች የሚማረክ የተለየ ትኩረት ለነሱ የሚሰጥ ነው ብሎ ስለሚያምን ነው። እንደነ ኔይማር፣ ሜሲ፣ ምባፔ ያሉ ተጫዋቾች ስላሉ ለአሰልጣኝ የማይታዘዙ ለማሰልጠንም የሚያስቸግሩ ሰዎች ናቸው ብሎ ስለሚያምን ይህንን ኃላፊነት ገፍቶት ነበረ። ነገር ግን ክለቡ አንድ እቅድ እንዳለው ሰማ። ቡድኑን ክለቡን እንደ ቡድን የመገንባት እቅድ እንዳላቸው ነው የሰማው። ከዚያ በኋላ ጥያቄውን ካሰበበት በኋላ ተቀብሏል። ኤንሪኬ ወደ ፓሪስ ሲደርሱ ታላላቅ ስሞች ክለቡን ለቀውተዋል። ኔይማር፣ ማርኮ ቬራቲ፣ ሜሲ ለቀዋል። ኤንሪኬ የግለሰቦችን ጥቅምና ተጽዕኖ ቢረዱም ውጤቱ ግን ቀዳሚ ነው ብለው ያምናሉ። ምባፔን በአንድ ጨዋታ ሃትሪክ ከሰራ በኋላ የመከላከል ኃላፊነትህን መወጣት አለብህ ብለው የተቆጡ ሰው ናቸው። ምባፔ የዓለም ምርጡ ተጫዋች ነው፣ ግን የዓለም ምርጥ ተጫዋችን የያዘ አንድ ቡድን ሁሌም የሚያሸንፍ ቢሆን ኖሮ ፒኤስጂ 8 የአውሮፓ ቻምፒየንስ ሊግ ዋንጫዎችን ያነሳ ነበር ይላሉ። ግን አንድም የአውሮፓ ቻምፒየንስ ሊግ ዋንጫ አልያዘም። ኮከቦችን በመሰብሰብ ብቻ ከሆነ እነ ሊዮኔል ሜሲ፣ እነ ኔይማር፣ እነ ምባፔን ይዞ ይሄንን ማሳካት አልቻለም ብለው ያምናሉ። ኤንሪኬ የክለብ አደረጃጀትን የሚያከብር ስብዕና ያላቸው ናቸው፣ ግን ደግሞ የሚያስቡትን ለመናገር ወደ ኋላ የማይሉ እንደሆኑ ይመሰከርላቸዋል። በእግር ኳስ ከባዱን ነገር አልፈራም ብለውም ይናገራሉ። ሊያባርሩኝ ይችላሉ፣ በቀጣዩ ቀን ወደ ብስክሌት ግልቢያ እሄዳለሁኝ ብለው የሚያምኑ አሰልጣኝ ናቸው። በዚህ መንገድ ተጉዞ ፒኤስጂ ትልቅ ተስፋ ያለው ቡድን እየሰራ ይገኛል። አሁን ኦስማን ደምበሌን ብዙ ማስቆጠር እንዳለበት በውድድር አመቱ መጀመሪያ ነግረውት ነበር። እንደሚታወቀው ኦስማን ደምበሌ የተዋጣለት የመስመር ተጫዋች ነው። በግራም በቀኝ መጫወት ይችላል። አሰልጣኙ ግን ሚና ቀየሩለት። በሐሰተኛ 9 ቁጥር እየተጫወተ በርካታ ግቦችን እንዲያስቆጥር እንደውም ራስ ወዳድ እንዲሆን ብዙ እንዲሞክር ያገኛቸውን እድሎች በሙሉ ወደ ግብነት ለመቀየር እንዲሞክር ነው ያደረጉት። እሱም 32 ግቦችን ማስቆጠር ችሏል በዚህ የውድድር አመት። ስለዚህ ለተጫዋቾች አዲስ ሚና በመስጠትም ትልቅ ውጤት ማስመዝገብ ችሏል። ምባፔ በነፃ ወደ ሪያል ማድሪድ ከሄደ በኋላ ጥሩ እግር ኳስ እንደሚጫወቱ እርግጠኛ ነበሩ ይባልላቸዋል። ምክንያቱም ቡድናቸውን በአንድ ተጫዋች ዙሪያ ስለማይገነቡ ነው። እናም በሜዳ ላይ ያሉትን ተጫዋቾች በሙሉ ይቆጣጠራሉ። ምን እንደሚያደርጉ መናገር መቆጣት ይችላሉና እንደዛ አይነት ኮከቦች አለመኖራቸው ለሉዊስ ኤንሪኬ ምቾት ሰጥቷቸዋል። ለምባፔ የተሰጠው ቦታ ከተጫዋችነት በላይ እንደነበር እናስታውሳለን። በፓርክ ደ ፕሪንስ የሚፈርመው ተጫዋች ማን እንደሆነ የሚወስን፣ ማን መልቀቅ እንዳለበት የሚያዝ፣ የሚሰለፈው ማን እንደሆነ የሚፈርድ ተጫዋች ሆኖ ቆይቷል። አሁን ግን ከዚያ ነፃ የሆነ ፒኤስጂን በፓርክ ደ ፕሪንስ እየተመለከትን እንገኛለን። የፈረንሳይ ሊግ ዋንጫ ማንሳታቸው ሳይሆን የቡድን ግንባታቸው እጅግ የተደነቀለት ሆኗል። ከዚህ በኋላ ደግሞ በአውሮፓ ቻምፒየንስ ሊግ ይጠበቃል ፒኤስጂ።